ልጅየት ነው ብለን እንፈልግሃል አንተ ስላለህ የሆነ ነገር ስለምታደርጉ እንዳይመስላችሁ ከወደደን ከትልቅ የተነሳ ለእኛ ካለው ከትልቅ ቸርነቱ የተነሳ በምንም ልገለጽ እንዲህ ነው ተብሎ ልብራራ ከምንችለው በላይ ጥልቅ ከሆነው ፍቅሩ የተነሳ ያላቸው አቅም ያላቸው ፈርጣማ ወታደሮች ይቀርባሉ። ይህንን ይዘው በጠቋሽ ብረት ተደብድቦ ጭቅቅ ያለውን ሰውነት እንደገና በዚህ ጅራፍ 40 ጊዜ ይገርፉታል። አንዴ ጅራፉን አንስተው በኢየሱስ ሰውነት ላይ ጅራፉን አሳርፈው ሁለተኛውን ሊመቱት ጅራፉን ሲያነሱ ስጋውን ሙሉ ጭቅ አድርገው ያነሳዋል። ድጋሚ ለመግረፍ አንድ ነገር ይጠበቅባቸዋል። በጅራፉ ተጣብቆ የተነሳውን ስጋ ማራገፍ ይጠበቅባቸዋል። ስጋውን ያራግፋል። ስጋውን አራግፎ ድጋሚ በኢየሱስ ሰውነት ላይ ጅራፉ ያርፋል። መጥቶ ልክ እንደዚችው ይሰካል። ሰውነቱ ላይ ቡጭቅ አርጎ ድጋሚ ያነሷል። እያራገፈ 40 ግርፋት ገርፎ ሲጨርሱ ስጋው በሙሉ ተቦጫጭቀው እስኪቆጠር ድረስ ድቅቅ አርጓል። ዳሜጅ አርጓል። ሰውነቱ በሙሉ ይተነተናል። ደም በደም ይሆናል። የተገረፈበት አካባቢ ቲቪ የሚጮህ ያክል ደም ፈሰው ስጋው ተቦጫጭቀው በስጋ በፍሳሽና በደም ፈሳሽ አካባቢ በሙሉ ተለውሷል። ከወደደን ከትልቅ ፍቅሩ የተነሳ ለእኛ ለሰው ልጅ ካለው ከትልቅ ፍቅሩ የተነሳ በዚህ 40 ግርፋት በደንብ አድርጎ ካስገረሙ በኋላ ጴንጤናዊ ጲላጦስ ከሕዝቡ ደስታን ለማግኘት የፊታቸውን ፈገግታ ለመመለስ መቆም የማይችለውን ኢየሱስን ራሱን መቋቋም የማይችለው ደም በደም የሆነው ደም ፈሶ ያለቀውን ስጋ ተቦጫጭቀው አጥንት እስክታይ ድረስ የተተነተነውን ኢየሱስን ከፍ ወዳለው ስፍራ ያወጣና እነሆ ሰውየው ብሎ ኢየሱስ ላይ ይሳለቅበታል። መገረፍ አለበት። ነገር ግን ኃጢአታችንን ለማስወገድ መሰቀል ይገባዋል የሚል ስላለው እስራኤላውያንም ከግብፅ እየወጡ በአመፁ ጊዜ በእባብ እየተነደፉ የተነደፈውን ደግሞ በመለኮ እንዲድን ሙሴ አስለምን ይህ ትንቢት ይፈጸም ዘንድ ውሰዱትና ስቀሉት አለ ጲላጦስ። ማንን ነው የሚሰቅሉት? ጲላጦስ ማን እንዲሰቀል ነው ፍርድ እየሰጠ ያለ? ያባል ኢየሱስ እኮ ጻድቅ አምላክ ነው። ታዲያ ምንድን ነው በዚህ ልክ ያስቸገረው? ፍቅር በሕይወቱ ላይ መወራረድ ነበረበት። እኛን የዘላለም ሕይወት ሊያስወርሰን ሲጨርስ በደንብ ስሙኝ። ተደርጎ ስጋው አልቆ ተወጫጭቆ አጥንት ይታያል። የእሾህ አክሊል ጭንቅላቱ አልቆ ተገርፏል። በደንብ ተገርፏል እኮ ፊቱ በሙሉ ተወጫጭቋል። ይህንን የእሾህ አክሊል ጭንቅላቱ ላይ ጭኖ በመቃ ይመቱት ነበር ይላል ቅዱስ ወንጌል። በመቃ ይመቱት ነበር ማለት እሾህ ጭንቅላቱ ላይ ተደርጎ በመቃ ስመታ እሾህ ጭንቅላቱ ላይ ይሰካል። እሾህ ጭንቅላቱ ላይ ይሰካል። ይህ ሁሉ አድርጎ ሲጨርስ 1.8 ኪሎ ሜትር ቀጥ ያለውን ቀራንዮ ተራራ ራስ ቅል ላይ መስቀል ተሸክመውታል። የትኛው ለምን ኢትዮጵያ አሜሪካውን አሜሪካ ኢትዮጵያ አይነጻጸርም? ለምን የዓለም ሀብት ሁሉ ተቀመጫጭተው መጥቶ ኢትዮጵያ ላይ አሁን በቤታቸው አሁን ከነገርኳችሁ እውነት ጋር አይነጻጸርም። ለቅርርቦሽ አይቀርብም፣ ለንጽጽሮሽ አይቀርብም። አምላክ ራሱ ይህ ሁሉ ለእሱ ምንም አይደለማ። ክብር ገንዘቡ እኮ ነው። አምልኮ ገንዘቡ እኮ ነው። ባለቤት ዋናው እኮ ነው። ነገር ግን የሰውን ልጅ ለማዳን ሞቱን እያው ለማድረግ በእግዚአብሔር ፊት ቀርቦ አባቴ ነህ ብሎ ቅድሞ ወንድማችን እያለ ነበረ። አባቴ ነህ እንድንል ድፍረት ሊሆንልን ከሙታን መንደር አውጥቶ እያዋን ሊያደርገን መሰቀል ነበረብን። ፍቅር የዘላለም አምላክ ከሰው ልጅ ጋር ፍቅር ይዞት እስከ ሞት ድረስ ዓለም ላይ ለመጀመሪያም ጊዜ ለመጨረሻ ጊዜ የሚሰቀልበትን መስቀል ይዞ የወጣው ኢየሱስ። ዓለም ላይ ለመጀመሪያ ጊዜ ለመጨረሻ ጊዜ ያለምንም ስህተት የተሰቀለው ኢየሱስ። ዓለም ላይ ለመጀመሪያ ጊዜ ለመጨረሻ ጊዜ ከተገረፈ በኋላ ይሰቀለታ የተባለው ኢየሱስ። የሚሰቀለው የተገረፈው ኢየሱስ። ሕጉን ጥሶ እንኳን የሰቀሉት ኢየሱስ ነው። ከተገረፈ በኋላ እኮ ቤተሰቦቹ ቤት ይወሰዱት ነው ነበር። ነገር ግን ለመጀመሪያም ለመጨረሻም ጊዜ ኢየሱስ ይሰቀል ዘንድ ይገባው። ሞታችንን ወሰደ፣ ሕይወት ሰጠን።
ከወደቅንበት አነሳንና እኛን ፊቱ የሚቀርብበትን ለዚህም መጽሐፍ ቅዱስ ሲናገር እንደዚህ ይላል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጅ ማለት ምትክ የሌለው እሱን የሚመስል ማንም የሌለው ብቸኛ የክብሩ ነጸብራቅ የሆነው ኢየሱስን እስከዚህ ድረስ ዓለምን እንዲሁ ምን አድርጓል? ወዷል።